ደምሰው ባላለው የይርጋለም ሆስፒታል የሆስፒታሉ ስራ አስኪያጅ ነኝ ያው ይርጋለም ሆስፒታል ማለት በአጠቃላይ በሲዳማ ክልል ውስጥ ካሉ ሆስፒታሎች በእድሜ አንጋፋ ሆስፒታል ነውና በ1957 አካባቢ በኖርዌጂያኖች የተመሰረተ ተቋም ነው ስመሰረት ጀምሮ በጀነራል ሆስፒታል ሌቭል ተመስርቶ እስካሁን በዛው ደረጃ ላይ ያለ ቢሆንም በአገልግሎት አሰጣጥም ሆነ በሰው ኃይል ከጊዜ ወደ ጊዜ በጣም ሰፋ ያለና ከውጤትም አንፃር ባለው በአገልግሎትም አንፃር በህብረተሰቡ ዘንድ ተቀባይነት ኖሮት ለህብረተሰቡም ቅርብ ሆኖ አገልግሎት እየሰጠ የሚገኝ ተቋም ነው ታረቀኝ ይባላል የይርጋለም ሆስፒታል ነርሲንግ ኤንድ ሚድዋይፈሪ ዳይሬክቶሬት ላይ ኃላፊ ነኝ ያው የሆስፒታሉ ገጽታው ነው ይሄ ተመላላሽ ህክምና ታካሚዎች የሚታከሙበት ነው ይሄኛው በዛኛው ፊት ለፊት ላይ ኢመርጀንሲ ወይም ድንገተኛ አደጋ የገጠማቸው ድንገተኛ የሚታከሙበት ክፍል ነውና እዚህ ወደ 5 ኦፒዲዎች አሉ ከዚህች ህንጻ ብቻ ላይ አምስቱም ላይ ተመላላሽ ታካሚዎች ይታከማሉ ቢያንስ በቀን ወደ 300 400 በሽተኞችን ምናስተናግድበት ቦታዎች ናቸውና የኛው 8 ክፍል ክሮኒክ ፔሸንት የሚባሉ እነሱ መጥቶ ፎሎ አፕ የሚያደርጉበት ክፍል ነውና ይሄን ይመስላል ወደ ታች ደግሞ መኝታ ክፍሎች አሉ እነዛን በዝርዝር ላሳያችሁ ይችላል ክፍል ያው ድንገተኛ ህፃናት ክፍል የሚታከሙበት ክፍል ነው እድሜያቸው ከ15 በታች የሆኑ ህፃናቶች እንደሚታዩት እዚህ ነው የሚታከሙ ዛሬ አጋጣሚ ሆኖ ብዙ ታካሚ አልነበረም ክፍሉ ድንገተኛ ክፍል የህፃናት ክፍል ይሄ ክፍል ኢንፔሸንት ማለት ውስጥ ተኝቶ ህክምና ክፍል መድኃኒት የሚወስዱት ታካሚዎች ከዚህ ነው ባይዘበ መድኃኒት ሲሰጥ ተመላላሽ ህክምና ሌላ ነው ድንገተኛ ህክምና ላይ ሌላ ዴሊቨሪ ወይም ወላድ ክፍል ሌላና እዚህ ተኝቶ የሚታከሙት ክፍል የሚሰጥበት መድኃኒት ክፍሎች የተለያዩ ናቸውና ይሄ ደግሞ ለተኙ በሽተኞች ብቻ አገልግሎት የሚሰጥ ክፍል ክፍል ያው ላብራቶሪ ክፍል ነው የዚህ የቅድም ፋርማሲ እንደገለጽኩ የውስጥ ታካሚዎች የተኙ ታካሚዎች ብቻ ተለይቶ የሚሰራበትና የላብራቶሪ አገልግሎት የሚሰጥበት ክፍል ነው እነዚህ ስታፎች አሁን በዛሬው ዕለት ስራ ላይ ያሉ ናቸውና ክፍሉ በዚህ መልኩ መታይ ይሄኛው ክፍል ቅድም እንደገለጽኳችሁ ተኝተው የሚታከሙ ታካሚዎቻችን የሚታከሙነት ነው ይሄኛው ጽኑ ህሙማን ክፍል ነው ሁለቱምና እነዚህ ወደ ታች የሚታዩት ሜዲካል ዋርድ ይባላል የውስጥ ደዌ ህክምና ተኝተው የሚታከሙበት ክፍሎች ናቸው አስፈላጊ ከሆነ በየክፍሎቹ ያሉ ሰራተኞችን ያያየን ምን ነው
ምናልባት እነዚህ ማሽኖች ናቸው ቬንቲሌሽን የሚሰጡ ማሽኖች ናቸው። መተንፈስ ላቃታቸው ህሙማን ተገጥሞላቸው በአርቲፊሻል ሲስተም የሚተነፍሱበት ሲስተም ነው። ዛሬ አጋጣሚ ሆኖ ደህና በሽተኞች ብቻ ነው ያሉንና በዚህ በማሽኑ ላይ የሆነ የለም፣ ግን ማሽኖቹ እነዚህን ይመስላሉ። ያው ይሄኛው ቅድም እንደነገርኳችሁ ይሄ ማይነር ብያችኋለሁ። ይሄ ሙሉ ቀዶ ጥገና የሚሰራበት ክፍል ነው። ከነዚህ መስመሮች በላይ ማለፍ ስለማይቻል ነው ያልገባሁት። ይሄ በየክፍሉ ቴብሎች አሉ የሚሰሩበት ቀዶ ጥገና የሚሰራበት ሙሉ ማቴሪያል ያለበት 4 ማሽኖች አሉ። እዚህ ውስጥ ነው የሚሰራው። የለበሰ ስታፍ ብቻ ነው የሚገባውና ስለማይቻል ነው ከዚህ ቤት ያለ ጎሳዬ ደሳለኝ ይባላልው። ቀዶ ጥገና ክፍል አስተባባሪ ነኝ። አጠቃላይ ዋርድ ውስጥ የሚሰሩ ስራዎች ቀዶ ጥገና ሬጉላር የሆነ ቀዶ ጥገናና ኦርቶፔዲክ ሰርጀሪ በዚህ በ2012 ጀምሮ የተጀመረ ያለ ሰርጀሪ የሚሰራው ኖርማሊ በሳምንት 2 ቀን ማክሰኞና ሐሙስ ነው። አጠቃላይ ዋርዳችን የሚይዘው 49 አልጋ ነው። 4 ሩሞችና 2 ፕራይቬት ሩሞች አሉ። ከነዛ ደግሞ ሀል ደግሞ ለየት የሚያደርገው በዚህ 2011 ተሰራ ኦርቶፔዲክ ሰርጀሪ ኦር አጥንት ስፔሻሊስት የሚሰራበት ነው። ከዚህ ነው የሚጀምረው። ሩማችን 308 9 10 እና 11 እያለ ነው። 11 ኦርቶ ነው፣ 10 ህፃናት፣ 9 ሴቶችና 308 ወንዶች የሚተኙበት ክፍል ነው። አጠቃላይ ይሄንን ይመስላል። ይሄ የነርሶች ኦር ስታፍ ሩም ነው። ነርሶች ኦር ሁሉም ሰው የሚያርፍበት ነው። እነዚህ ሐኪሞቻችን ናቸው። ይሄ ደግሞ ማደሪያ ክፍላቸው ኦር ዲዩቲ ሩም ነርሶች የሚያድሩበት ዲዩቲ ሩም ነው። ይሄ ጽዳቶች ነው። ይሄ ደግሞ ፕሮሲጀር ሩም እቃ የምናዘጋጅበት እና ይሄ 308 ወንዶች የምናስተኛበት ወር ቀዶ ጥገና ከተሰራላቸው በኋላና ቀዶ ጥገና ከተሰሩ በኋላ የምናስተኛበት ወር ፕሪ ኦፕ እና ፖስት ኦፕ ኬር የምንሰጥበት ክፍል ነው። 308
አለበት። ይሄኛው ነው ኦርቶፔዲክስ ኦር አጥንት ችግር ያለባቸው ፔሸንቶች ከነ ኬዛቸው ኦር ከነ ችግራቸው ለይተን የምናስተኛበትና በእግራቸውም ጭምር አንዳንድ ብሬት የሚያስፈልጋቸው ብሬት ላይ የምናረጋቸው በየኬዛቸው የምናስተኛበትና 24 ሰዓት ኦርቶፔዲክ ሰርጀሪ ኦር ኦርቶፔዲክ ሰርቪስ የሚሰጥበት ሩም ነው። ይሄኛው ክፍል ያው የእናቶች ማዋለጃ ክፍል ነው። ይሄ ወደ ውስጥ የሚታዩት ማዋለጃ ክፍል ነው። እነዚህ ደግሞ ቅድመ ወሊድ ክትትል የሚመጡ እናቶች ይኸው እዚህ እንደተቀመጡ ይኸው እረፍት ላይ ናቸው። አሁን እዚህ ነው የሚከታተሉት። ይሄኛው ደግሞ ፋሚሊ ፕላኒንግ ወይም የቤተሰብ እቅድ ተብሎ የሚሰጣቸው ምክርም ከዛ ተጨማሪ አገልግሎት አግኝቶ የሚሄዱበት ነው። ቅድም እንዳሳያችሁ ይሄኛው ውስጥ ተኝቶ የሚጠቀሙት ለምሳሌ ሲኤስ የተሰሩ ቀዶ ጥገና የተሰሩ እናቶች የሚተኙበት ሁለተኛ ፎቅ ላይ ነው። ሶስተኛ ፎቅ ላይ ደግሞ ጨቅላ ህጻናቶች የሚታከሙበት ክፍል ነው። ይሄኛው ደግሞ የወሊድ አገልግሎት የምንሰጥበት ክፍል ናቸው። እሺ ይሄ ያው ለወሊድ የመጡ እናቶችን የምናስተናግድበት ቦታዎች ናቸው። እነዚህ የነርሶች ወይ ሚድዋይፈሮች ቢሮ ነው። የኛው የዚህ ክፍል አስተባባሪ ክፍል ኃላፊ ቢሮ ነውና እነዚህ ክፍሎች በእያንዳንዱ የመኝታ ክፍሎች ናቸው። ወላድ እናቶች የሚሰሩበት የሚታዩበት ክፍል ናቸው። ምናልባት ይሄኛውም ማዋለጃ ክፍል ነው። ውስጥ ኬስ ስለሌለ ማዋለጃ ኮቾችን ይዟል። በዚህ መልኩ ለመውለድ የደረሱ እናቶች እዚህ ገብቶ የሚታዩበት ነው። ለክትትል እንዲመርጭ የቀረቡ ወይም ሪስክም ያላቸው እናቶች እዚህ በቅርብ የሚሆኑበት ክፍል ነው። በዚህኛው ክፍል ወደዚህ ማሻገር ነው ሰዓቱ ሲደርስና ቀጥሎም ያሉ ክፍሎች አሉ። ምናልባት ከ12 ሰዓት በላይ የሚቆዩ እናቶች ካሉ የሚቆዩበት ክፍሎች አሉ ወደዛና ይሄኛው ደግሞ ለመውለድ የቀረቡ እናቶች የሚተኙበትና ሊወልዱ ሲሉ ሰዓታቸው ሲደርስ ወደዚህ መጥተው የሚወልዱበት ሁኔታዎች
እዚህ ክፍል የሚሰጠው አገልግሎት የአልትራሳውንድ ክፍል ነው። አልትራሳውንድ ላይ ቅድመ ወሊድ ክትትል የሚያደርጉ እናቶች እዚህ ይታያሉ እና እናቶች እስከሚወልዱ ድረስ ቢያንስ 2 ጊዜ አልትራሳውንድ ይታያሉ። እነዛ ግን ሃይ ሪስክ የምንላቸው ተጋላጭ የሆኑ እናቶች አብዛኛው ጊዜ የሱካር ህመም ከእርግዝናው ጋር የተያዘ ሱካር ህመም ከእርግዝናው ጋር የተያዘ ደም ግፊት ያለባቸው ከዛ በላይ እንዲታዩ ይደረጋል። መጀመሪያ ክትትል ክፍል ላይ ቅድመ ወሊድ ክትትል ክፍል ላይ ታይቶ ነው የሚመጡት እና ቢያንስ የመጀመሪያው ክትትላቸው ላይ አልትራሳውንድ እንዲታዩ ይደረጋል። ምክንያቱም የመጀመሪያው አልትራሳውንድ የሚነግረን ከማይፀን ውጪ ነው ማይፀን ውስጥ ነው የተረገዘው እርግዝና ጽንሱ የት ነው ያለው የሚለውን ያሳየናል። ሌላው ደግሞ ጽንሱ ራሱ ስንት ነው የሚለው ያሳየናል። ይሄ የመጀመሪያው 12 ሳምንት ውስጥ ያለው ውስጥ ቢታዩ ይመረጣል የመጀመሪያው አልትራሳውንድ። ምክንያቱም የዛነ ነው መለየት የሚቻለው ማለት ነው። የመጣሁት ያው ከይርጋለም ነው። ጽጌረዳ አትፈራ እባላለሁ። ማክሰኞን የመጣሁት ያለው አገልግሎት በጣም አሪፍ ነው። ስታፎቹ በየሰዓቱ እየመጡ ትሪት ያደርጋሉ፣ ይንከባከባሉ። በጣም ጥሮች ናቸው እና የሚመሰገኑ ናቸው። ምንም የጎደለብኝ ነገር የለም። ብዙ ሰው ነው የሚያመሰግናቸው እና በተረፈ ሽልማት ይገባቸዋል። ታደረኩት ምስጋና ይገባቸዋል። የእንሽርት ውሃ በመደፍረሱ ምክንያት ኦፕራሲዮን ሆኜ ነው እና በሰላም ነው በሰዓቱ በሰላም ነው የተገላገልኩት። በምን አይነት ሁኔታ መጣሽ ወደዚህ? እንዴት መጣሽ? መጀመሪያም ክትትሌ እዚህ ነበረ። ያው ጊዜ ሲደርስ ነው የመጣሁት። ጊዜ ሲደርስ ያው በሲኖግራፊ ታይቼ ያው በተነገረኝ መሰረት እንትን ኦፕራሲዮን ሆንኩኝ። ያው በሽርትዋ በእኔ ምክንያት ማለት ነው። ብዙነህ ይባላል። እዚህ ኒክ ውስጥ የምሰራ ቢኤስሲ ነርስ ነኝ። ይሄ የምታዩት ካንጋሮ ማዘር ኬር የሚሰጥበት ክፍል ነው። ይሄ ደግሞ እናቶች የሚቆዩበት ወይም ማተርኒቲ ዌቲንግ ኤሪያ የምንለው ነው። ይሄም እንደዚሁ ነው። ያኛው ክፍል ደግሞ ሴፕቲክ ሩም ወይም ደግሞ ኢንፌክትድ የሆነ ነገር ከሌሎች ጋር መለየት ስላለበት እዛ የምናደርገው ክፍል ነው። ይሄኛውም እንደዚሁ ማተርኒቲ ዌቲንግ ኤሪያ የምንለው ወይም ደግሞ እናቶች ህፃናቶች ከክሪቲካል ሩም ከምንለው ወይም ደግሞ ከውስጥ ሲሻላቸው እናወጣና ወደ እናቶቻቸው እንሰጣቸዋለን። ማለት መጥባት በሚችሉበት ደረጃ ሲሆኑ የተሻለ ማለት ቫይታል ሳይናቸው ወይም ደግሞ የጤናቸው ሁኔታ ሲሻሻል እዚህ እናስገባቸዋለን። እዚህም ያው በቅርበት ፎሎ ለማድረግ እንዲመቸን ነው ማለት ነው እዚህ የምናደርጋቸው። ይሄኛው ተርም ሩም ይባላል። ማለት ያው ውስጥ መግባት አይቻልም ልብስ ሳይቀየር። ሁላችንም ስንመጣ ልብስ ቀይረን ነው የምንገባው። ተርም ሩም ነው። ተርም ሩም ማለት ያው ወራቸው ደርሶ የሚወለዱ ህፃናት ናቸው። ስለዚህ ለነሱ ተገቢውን አገልግሎት የሚሰጥበት ክፍል ነው ማለት ነው። ሌላ አለ ዛጋ ፕሪተርም ሩም ወይም ደግሞ ያለ ጊዜያቸው ሲወለዱ አገልግሎት የምንሰጥበት ክፍል ነው ማለት ነው። ስለዚህ እዛ የተለያዩ ማሽኖች አሉ፣ ዋርመሮች አሉ፣ ኢንኩቤተሮች አሉ። እዛ ውስጥ ያለ ጊዜያቸው የተወለዱ ህፃናትን በተገቢው ሁኔታ
እንክብካቤ የምንሰጥበት ክፍል ነው ማለት ነው። ይሄኛው ክፍል ደግሞ ኒዮናታል ቴታነስ ወይም ደግሞ በቴታነስ የያዛቸው ህጻናት ያው ከሌሎች ህጻናቶች መለየት አለባቸው። ሩሙ ካልም የሆነ ወይም ደግሞ ጸጥታ የበዛበት ብርሃን የማይበዛበት ክፍል ስለሚያስፈልግ ኒዮናታል ቴታነስ ያለባቸውን ህጻናት አይዞሌት አድርገን እዚህ ነው የምናደርገው ማለት ነው። ይሄ ቅድም እንዳልኳችሁ እንግዲህ ወደ ፕሪተርም ሩም የምንገባበት ክፍል ነው። ማምጣት ያው ቅድም እንዳልኳችሁ ይሄ ፕሪተርም ሩም ወይም ደግሞ ያለ ጊዜያቸው የተወለዱ ህጻናት ኬር የሚሰጥበት ወይም ክሪቲካል የሆነ ክፍል ነው። እንደምታዩት ኢንኩቤተሮች አሉ፣ ራዲያንት ዋርመሮች አሉ። እነኚህ ደግሞ ብዙ ጊዜ ግሉኮስ በምንሰጥበት ሰዓት እነኚህ ኢንፊውዘር ይባላሉ። ኢንፊውዘር የሚባሉ ማሽኖች ናቸው እና ህጻናት ላይ ግሉኮስ በፍጥነት መሄድ የለበትም፣ በጣም ጥንቃቄ ያስፈልገዋል። ይሄ ኢንፊውዘር የተባለ ማሽን በጣም ወሳኝ ነው ማለት ነው። በተለይ ያለ ጊዜያቸው የተወለዱ ህጻናት ፍሉድ ኦቨርሎድ ወይም ደግሞ ፈሳሽ በፍጥነት ሄዶ እንዳይጎዳቸው፣ ልባቸው ላይ ጫና እንዳያደርግ መጥኖ የሚሰጥ ኢንፊውዘር ማሽን ነው ማለት ነው። እነኚህ የምታዩዋቸው ራዲያንት ዋርመሮች ናቸው። ስለዚህ እዚህ ክፍል ያለው ማሽነሪ ይሄን ይመስላል። የምንሰጠው አገልግሎት ይሄ ፎቶቴራፒ ይባላል። ጆአንዲስ ወይም ደግሞ ህጻናት ሰውነታቸው ቢጫ በሚሆንበት ሰዓት ፎቶቴራፒ ያስፈልጋቸዋል። ስለዚህ የትም ሳንልክ እዚሁ አገልግሎቱን እንዲያገኙበት አግባብ አለ ማለት ነው። አሁን ባለው ሁኔታ ወደ 570 አካባቢ ቋሚ ሰራተኞች ያሉን ሲሆን በተለይ አብዛኞቹ በሲኒየር ደረጃ ላይ የምንፈልጋቸው የሰው ኃይሎች አሉን። ከዛ ውጪ ወደ በሰርጀሪ ብቻ ወይም የእናቶችና ህፃናትን በመለከት ኦፕስ ጋይኒ ላይ ስፔሻላይዝ ያደረጉት እንደዚሁም ደግሞ ሰርጀሪ ላይ ቀዶ ህክምናው ላይ ስፔሻላይዝ ያደረጉት ሁለቱም ሲደመሩ ወደ 11 አካባቢ ይደርሳሉ። እንደዚሁም ደግሞ የኢንተርናል ሜዲሲን ላይ የሚሰሩ 3 ስፔሻሊስቶች አሉን። ከዚህ ራዲዮሎጂስቶች ምንላቸው በሲኖግራፊና ራጅ አካባቢ ላይ የሚሰሩ በዛ ስፔሻላይዝ ያደረጉ ወደ 2 አሉን። እንደዚህ ያለን ሁሉም እስከ ጽኑ ህክምና ድረስ አንድ ጽኑ ህክምና ላይ ስፔሻላይዝ ያደረጋለን። በየደረጃው እነዚህ አጠቃላዮች ሲደመሩ እስከ 27 የሚደርሱ ስፔሻሊቲ ላይ የሚሰሩ ወይም በዛ ደረጃ ላይ የተመረቁ አሉን። ከዛ ውጪ 300 አካባቢ ነው። ከ570ዎቹ ጤና ባለሙያዎች የሚሆኑት ሌሎቹ ድጋፍ ሰጪዎች ናቸው። ኮንትራክት እስከ 57 አሉ። ስለዚህ ከ600 የሚዘል ነው የሚሆነው። እነዚህ ቁጥሮች ያው ተቋም እንደመሆኑ መጠን ሰው እየገባ እየወጣ ስለሚሄድ ዋሪ ሊያደርግ ይችላል በተወሰኑ ቁጥሮች። ግን አሁን እነዚህን ይዘን ወደ ስራ ገብተን ያለነውና ከስራ አንፃር ቅድም እንጠቅሳቸው ግን ምክንያቱም ይርጋለም ሆስፒታል ይርጋለም ጤና ሳይንስ ኮሌጅ ጋር አንድ ግቢም እንደመሆኑ አሁን እንጠቅሳቸው የነሱ ሰራተኛ ሳይጨምር ማለት ነው። በስፔሻሊቲም ይሁን
በሌላ መልኩ የይርጋለም ሜዲካል ኮሌጅ ስታፍ ሲጨመር ከዚህ በላይ ነው ከፍ የሚለውና ስራው ግን ያው ስፔሻሊስቶቹም ቢሆኑ ተጨምረው ከኛኖቹ ጋር የሚሰሩ ስለሆነ ፔሸንት ላይ ከፍ ያለ ቁጥር ይዘን ነው የምንንቀሳቀሰው። ሌላ አገልግሎት አሰጣጥን በሚመለከት ያው እንደ የትኛውም አሁን ጠቅላላ ሆስፒታል ተገቢውን አሟልቶ የያዘ ነው። ግን ደግሞ ይርጋለም ከጠቅላላ ሆስፒታል በላይ ከፍ ብሎ ነው አገልግሎቱን እየሰጠ የሚገኘውና በተመላላሽ ህክምና ያው የተለመዱ ተመላላሽ ህክምናዎችን እንደዚሁም በክትትል የሚመጡ ዲያቤቲክ ሌሎችን ፎሎ አፕ ላይ ያሉ ሃይፐርቴንሲቭ ኬዞችን ጭምር እነሱን በፎሎ አፕ ምንይዛቸው ሆኖ ስፔሻሊቲ ክሊኒኮች አሉት። የጥርስ የአይን እንደዚሁም ደግሞ የቆዳ ህክምናዎችንም በዚሁ በተንቀሳቃሽ ወይም አውት ፔሸንት ሰርቪስ ላይ የሚታዩ አገልግሎቶች ናቸው። ከዛ ውጪ ድንገተኛ አገልግሎት ራሱን ችሎ የተደራጀ በጣም ቀልጣፋና አክቲቭ የሆኑ ባለሙያዎች ተንቀሳቅሰው የሚሰራበት ኤሪያ ነው። ተኝቶ ህክምና ሰርጂካል ዋርድ የራሱን የቻለ አለው። እንደዚሁም ደግሞ ሜዲካል ዋርድ አለው። ጽኑ ህክምናዎች አሉን። አሁን ደግሞ ኮሮናንም ከመከላከል አንፃር ትልቅ ስራ እየተሰራ ስለሆነ ለኮሮናም ራሱን የቻለ ዴዲኬትድ የሆነ የጽኑ ህክምና ክፍል አለን። ሌላው ደግሞ የሜዲካሉም እንደዚሁ አለን። በአጠቃላይ እነዚህ አልጋዎች ሲደመሩ ወደ 240 አካባቢ የሚደርሱ አገልግሎት ላይ ያሉ አልጋዎች አሉ። ከዛ በላይ ለማስፋትም ጥረት እያደረግን ያለን አገልግሎቱም ከዛ በላይ እየፈለገ ስለሆነ ማለት ነው። ከዚህ ደግሞ በተለየ ሁኔታ የምንሰጣቸው እንደ እናቶችና ህፃናትን በመመለከት በተለይ ጨቅላ ህፃናት አካባቢ ሌቭል 3 በምን ደረጃ ነው አገልግሎት እየተሰጠ ያለው። በደንብ የተደራጀና በጣም ታታሪ የሆኑ ባለሙያዎች ያሉት ክፍሉን የሚመጥኑ ሰራተኞች ባሉበት የተደራጀ ነው። እንደዚሁም አጠቃላይ እናቶችና ህፃናት አገልግሎት ደግሞ በአንድ ህንጻ ላይ ራሱን ችሎ ኦልሞስት ዋን ስቶፕ ሾፒንግ በመንለው መልኩ ሁሉም አገልግሎቶች ከቅድመ ክትትል እስከ ወሊድ እንደዚሁም ደግሞ የጋይኒ እናቶችም ሰርጀሪ ካስፈልጋቸው እነሱም ጭምር እዛው አካባቢ የሚሆኑበትና ልጆችም ህክምና ካስፈልጋቸው ከተወለዱ በኋላ ጽኑ ህክምናውን በተመሳሳይ ህንጻ ላይ በደንብ ተደራጅቶ አገልግሎት እየተሰጠ ይገኛል። እዛው አካባቢ የቀዶ ጥገና አገልግሎታችንም በአራት ኦአር ቴብል ወይም 4 ኬዝ በአንድ ጊዜ መስራት የሚያስችል በሰው ኃይልም በማቴሪያልም የተደራጀ ነው አገልግሎትን በመመለከት ማለት ነውና በዚህ ልክ ነው እየሰራን ያለ ነው። በ2008 ሀገር አቀፍ በተደረገው አገልግሎት አሰጣጥ ላይ ጤና ጥበቃ ባወዳደረው ተሸላሚ ሆስፒታል ነው። 3 ሚሊዮንና ዋንጫ የተሸለመ ሆስፒታል ነው። ያንንም ለማስቀጠል ዘንድሮ በተደረገው ውድድር ማንስት ካንዲዴት ነን። ጤና ጥበቃ ባለት አድርጎ ውጤት እየጠበቅን ያለ ነውና በዚህ ልክ አገልግሎት ማዳረሱን ብቻ ሳይሆን ደረጃውንም የጠበቀ አገልግሎት ለመስጠት ተወዳዳሪም ለመሆን በጥሩ ንቃት እየተንቀሳቀስን የምንገኝ ነው የሚሆነው። ሌላው ከዚህ ጋር ተያይዘው የሚነሳው ያው አንድ ተቋም ብቻውን ኤክሰለንሲ ካለው ትርጉም አያመጣምና ስለዚህ ከሌሎች ጋር ተያይዞ ከመስራት አንፃር ኢሃክ ኢኒሺየቲቭ የሚባለው እንደ ሀገር አቀፍ ደረጃ ያው ጥምረት ለጥራት ምንለው ማለት ነው። በዚህ ልክም እኛ ስር ለጊዜው አሁን 3 ሆስፒታሎች ናቸው ያሉት። አለታ ወንዶ፣ ሁላ እና አንጣጤ ሆስፒታሎች በእኛ ስር ነው ያሉትና እነዚህ ሆስፒታሎችም ከጊዜ ወደ ጊዜ ማሻሻያ እየተደረገባቸው ለውጥ እያመጡ ያሉ ናቸው። አሁን በእኛ ኢቫሉዌሽን አለታ ወንዶ ከዛ ሁላ ከዛ አንጣጤ ያሉ ደረጃቸውን በዛ ልክ ከፍ ያለ መጣና ሁላ በተለይ በቅርብ ጊዜ ጥሩ ለውጥ እያሳየ ወደፊት እየመጣ ያለ ነው። ሌሎችም በዛው ልክ እየሄዱ ያሉ ናቸው። ምክንያቱም ይሄን የሚከታተል ደግሞ ጥራት ወይም ኳሊቲ ዩኒት ተብሎ አንድ ራሱን የቻለ ዩኒት አለ። ይሄ ዩኒት እዚህ ሆስፒታል ውስጥ የሚደረገው አገልግሎት አስፐር ዘ ስታንዳርድ መሆኑን ከማረጋገጥ አልፎ ሌሎቹም አጋር ወይም ሜምበርስ ምንላቸው ሆስፒታሎችም ደረጃ ላይ ምን ደረጃ እየሄዱ ናቸው የሚለውን ከማየት አንፃር የሚሰሩ ነገሮች ናቸው ያሉትና እነዚህን በደንብ አጠናክረን እየደን ያለ ነው። አንዱ ቦታ የተሻለ ነገር ካለ ፈጥኖ ሌሎች ጋር እንዲዳረስና እንደዚሁም ጋፖች ደግሞ ካሉ በጋራ በመናበብ የሚሰሩ ስራዎች ናቸው ያሉት። ከዛ ባሻገር ጤና ጣቢያዎችም ጭምር በአቅራቢያዎቻችን አሉ። ከዚህ በፊት አብዛኞቹ በጤና ጣቢያ ሊሰሩ የሚችሉ እንደ ቅድመ ወሊድ ክትትልን የመሳሰሉ እዚህ መጥተው ሲያጨናንቁን የነበሩ አሁን ግን እዛ በየጤና ጣቢያዎቹ እኛ ባለሙያ የላክን እዛ የሚሰራበት እንዴት መጀመር ናቸው አሉ። ለምሳሌ ያክል ማሲንቀላ ጤና ጣቢያ እዛው አልትራሳውንድ
የራሳቸው ነበራቸው እሱን ሜንቴን አድርገን የኛ ባዮ ኢንጂነሮች ሄደው ሜንቴን አድርገው እዛው እናቶች በሳምንት 2 ቀን ቀጥሮ የተያዘላቸው ከዚህ ባለሙያዎች እየሄዱ እዛው የሚታዩበትና እዛ አካባቢ ያሉ እናቶች እዚህ መጥተው አንደኛ ለራሳቸው ወረፋ የያዙ የትራንስፖርት ወጪ የጊዜ ጉዳይ ሁሉ እዛ የሚፈቱበትና እኛም ጋር ደግሞ ብዙ ሰው በአንድ ጊዜ በመጣ ቁጥር ሰራተኛ ላይ እዚህ የሚፈጠረውን ጫና መቀነስ ነገር በተመሳሳይ ይርጋለም ጤና ጣቢያ ላይ ተመሳሳይ ስራ እዛም የኒስ ፎሎአፕን የስካ አልትራሳውንድ ያሉ አገልግሎቶችን እዛው እየተሰጠ ያለበትና እነዚህን ልምዶች ምናልባትም እነዚህ ክሮኒክ የሆኑ ዲዚዞች ላይ ፎሎአፕ ያላቸው ሰዎች ለነሱ ከመጡ ደግሞ የኛ ባለሙያዎች እዛ ሄደው የሚያግዙበት ነገርም ሙከራ ተጀመሩ ነገሮች ስላሉ በደም አገልግሎቶቹንም በዛው ልክ እያሰፋን ያለንበት ነገር አለ። በእርግጥ ነገሮች የተሰሩ ባሉ ቁጥር ደግሞ ጊዜ እየጨመረ ሲሄድ ኤክሰለንስም ያስፈልጋል እንደዚሁም ደግሞ ሩቲን አገልግሎቶችም ጭምር ያልተዳረሱ ከሆነ ማዳረስ ያስፈልጋልና ነባር ሆስፒታል እንደመሆኑ መጠን ቤቱ ያረጀ ከመሆኑ ባሻገር አሰራሩም ሪፎርሙን ያልተከተለ ከመሆኑ ጋር ተያይዞ እሱንም ወደ ሪፎርም ለማምጣት የሚሰሩ ስራዎች እንዳሉ ሆኖ ማስፋፊያ አገልግሎቶችን ከዚህ በፊት ያልነበሩ ለምሳሌ ሳይካትሪ ዋርድ ወይንም እነዚህ በዚህ በስነ አእምሮ ተኝቶ ህክምናዎች አልነበሩም እነዚህ አሁን ቅርብ ጊዜ በሂደት ውስጥ ያሉ ናቸው። ከዛ ውጪ ግን የአጥንት ህክምና አገልግሎቶችን በስፋት ተጀምሮ ወገኖቻችን ከዚህ ረጅም መንገድ ተጉዘው በሪፈር ተንገላተው ሄደው የሚታከሙበትን አገልግሎት እዚሁ በአቅራቢያ እንዲጀመር ከማድረግ አንፃር ትልቅ ስኬት ያየንበትና እኛም አዳዲስ ነገሮችን ብንሞክር ብዙ ማስከድ እንችላለን የሚል ምክንያቱም ቅድም በቆጠርናቸው 50 ምናምን አመት ውስጥ እየታሰቡ ስኬታማ ያልሆኑ የነበሩ ዘንድሮ ግን ውጤታማ ሆኖ ኦርቶፔዲክ ስፔሻሊቲ ላይ ያሉትን ሰዎች ቀጥረን ማቴሪያል አሟልተን በአግባቡ ወደ አገልግሎት ገብተናል። እንደዚሁም ሳይካትሪ ዋርድ አሁን ኦሬዲ እድሳቱ አልቆ ክፍሎቹ ሪኖቬት ተደርገው ወደ ስራ መንገባበትና ሳይካትሪ ስፔሻሊስትም ሐኪም የቀጠርንበት ደረጃ ላይ ያለነውና አዳዲስ ነገሮችንም መጀመር እንደዚሁም ደግሞ ሌላ ቦታ ያሉ ዘየለሉ ነባር ነገሮችንም ከማስቀጠል አንፃር ትኩረት እየሰጠን ቢሆንም ቻሌንጅ የሚያደርጉን ነገሮች አሉ። አንደኛው ቅድም እንዳልኩት ቤቱ ያን በተገነባበት ደረጃ ላይ ስላለ አሁን ያለውን ቴክኖሎጂ አሁን ያለውን ሪፎርም ከመከተል አንፃር ጥገናዎችንና እድሳቶችን ይፈልጋል። እንደዚሁም ተጨማሪ ግንባታዎችን ደግሞ ይፈልጋልና እነዚህ ከመንግስት በኩል ድጋፍ እየጠየቅናቸው ያለናቸው ሲሆኑ ባሉበት ሆኖ ደግሞ የሚታደሱ ለምሳሌ ግቢ ውስጥ ያለውን አስፋልት ማንሳት እንችላለን። ያንን ብዙ አመቺ አይደለም። ከዛ በሰዎች በአስፋልት ተሻግረው መጥተው ግቢ ውስጥ ከገቡ በኋላ ግን በዊልቸርም ጭምር ህመማቸውን በሚያባብስ መልኩ መንቀሳቀሱበት ነገር ስላለ እነዚህ ምክር ተይዘው ፊታችን ባለው ጊዜ በደንብ ልናስከድ የምንችልበት እቅድ ውስጥ ያዝናቸው ናቸው። ሌላው ምናልባት እስካሁንም አቅጣጫ በደንብ ያልተያዘለት ግን ሙከራ ላይ ያለው የትሮማ ማዕከል ወይም ትሮማ ሴንተር ማቋቋም እንፈልጋለን። ምክንያቱም ትልቅ አስፋልት አቋርጦ ሀገር አቋራጭ ምንለው ከኬንያ ጀምሮ የሚያልፈው በዚህ በኩል ነው። የሮድ ትራፊክ አክሲደንት ደግሞ እነዚህ ከተሽከርካሪ ጋር የተገናኙ አደጋዎች በአገር አቀፍ ደረጃ ላይ ከፍ እያሉ የመጡ ነገሮች ስለሆኑ እነዚህን ማዕከል ሊያደርግ በሚችል መልኩ አንድ ማዕከል መቋቋም አለበት የሚል ከጤና ጥበቃም ጭምር ኮሚኒኬት ያደረግንበትና ለትሮማ ሴንተሩ ሁሉም እንዲረባረብ ብለን ጥያቄ አቅርበን እኛም እየሞከርን ያለነው ነገር አለ። ከዛ ውጪ እንደዚሁም ደግሞ ያው የመድኃኒት አቅርቦት ችግር አገር አቀፍ ነው የሚታወቅ ነውና ህብረተሰቡ ሆስፒታል ብቻ ከመጠበቅና ሆስፒታል የለም በተባለ ጊዜ ደግሞ ግለሰብ ጋር እየሄዱ የግለሰብን ኬስ ከማደለብ ይልቅ ዋጋው ተመጣጣኝ ሆኖ መንግስት ያቀረበ የሚሸጥበት እንደ ፓብሊክ ፋርማሲ ወይም የኮሚኒቲ ፋርማሲ የምንለው መንግስት አቋቁሞት ግን ደግሞ ከውጭ ሆኖ ሊሸጥ የሚችል ተቋማትንም እያሰብን ያለነው። ይርጋለም ያው እንደምታውቀው ከከተማ ትንሽ ወጣ ያለ ስለሆነ መድኃኒት ያው በየጊዜው የለም የሚባል ነገር ስለሆነና እርግጠኛ ሆኖ ካሁን በኋላ ሙሉ እናደርጋለን ብሎ መናገር ማይቻል አገራዊ የአቅርቦት ስርዓት ውስጥ ስላለን ቅርብ ቦታ ከማደግ አንፃር ሁለት ቢሆን የሚልም ነው ያለን። ምክንያቱም ከምሽቱ 8 ሰዓት ላይ የለም ቢባል እቺን መንገድ ተሻግረው ከተማ ፋርማሲ ሄዶ መግዛትም ላይመች ይችላልና በየትኛው ሰዓት ምን እንደምታጠስ ስለማይታወቅ እዚህ ሆስፒታል ባለበት ፍለፊትና እንደዚሁም ደግሞ ከተማ ውስጥ ሁለት ቢሆን የሚል ቦርድ ሜን አቅጣጫ አክሰፕት አድርጎ የተንቀሳቀሰ ያለ ነውና የሚሆነው በዚህ 2014 ላይ እነዚህ ንቅሮችን ማሳካተን ምናልባት የተሻለ አገልግሎት ለህብረተሰቡ ልንሰጥ እንችላለን የሚል ዝግጅት ላይ ነው ያለ ነው ማለት ነው። ጥሩ ሐሳብ ነው የተነሳው። ያው ጤንነት ማለት ከንጽህና ጋር ጥብቅ ቁርኝት ያለው ነገር ነው። ምክንያቱም
ብክለት መከላከል ካልቻለን ዛሬ ሆስፒታል የመጣው ሰው እሱ የመጣበትን በሽታ ሊታከም ይችላል ግን ሌላ በሽታ ደግሞ ይዞ ሄድና መገበያያ ነው የሚሆነው እንጂ ድነን የምንድበት አይሆንም ስለዚህ ያ ሆነ ማለት ደግሞ በሽታን እያረባን ለሌላ መስጠት ካልሆነ በስተቀር ፍጹም የሆነ ጤነኛና የፈውስ ይዞ የሚሄድ ሰው መፍጠር ስለማንችል እንደ አገርም ካሽ ኢኒሺዬቲቭ ተብሎ በተለይ ጽዳትና ምቹነት ላይ የጤና ተቋማት አሰራርን በሚመለከት ብዙ ተሰርቶበታል ያው ሪሶርስም የሚፈልግ አመለካከትም ላይ ብዙ ጫናዎች ያሉ ስለሆነ አንዳንዴ ወጣ ወረድ ያለ የሄደ ነገር ቢሆንም እኛ ግን እንደ ሆስፒታል በደንብ ጥረት ያደረግን ያለ ነው ባለው አቅም ባሉ ቦታዎች ላይ ባለው አቅርቦት ምክንያቱም ያው በተለይ አቲቲዩድ ላይ ካልተሰራ ነገሮች ሊቀጥሉ አይችሉም ዛሬ ሊሰራ ይችላል ነገ ደግሞ ሌላ ሊሆን ስለሚችል ይሄን በባለቤትነት በየቦታው ያለ ሰው ኃላፊም ይሁን አገልጋይ እንደዚሁም ተገልጋይ ካለበት ቦታ ጨምሮ ራሱ ያጸዳ ሌላው የሚያጸዳበትና አንዱ ሌላው የሚያስተዋውስበትን ሂደት ከመስራት አንፃር ትልቅ ስራዎች ተሰርተዋል የቅስቀሳ ስራዎች ተሰርተዋል በወር የሚደረግ ጽዳት ዘመቻዎች አሉን ወሩ ባለቀ የመጨረሻው አርብ ላይ የሚደረግ እንደዚሁም ደግሞ ተርሚናል ካምፔን ብለን ኬስቲሞች ደግሞ በራሳቸው የሚያደርጉት አሉ ሩቲን ሊቭ በጽዳት ሰራተኞች ተመድበው በየቀኑ ከሚሰራው ስራ ባሻገር ሁሉም ሰው ምክንያቱም ሰው ከለፋበት ለማቆሸሽ አይሮጥም ስለዚህ በዚህ ተሳትፎ ውስጥ ኮሚኒቲ ማብሮን ካለ ተገልጋይም ጭምር የሚሳተፍበት እንደዚሁም ደግሞ ፒክ አፕ ካምፔን ምንለው አለ እንደዚህ መሳሪያ ምናምን ይዘን ሳይሆን ሰው ግላቭ አርጎ የተንቀሳቀሰ ባይኑ የሚታየውን ፌስታሉን ሶፍቱን ኮተን እና ከራሱ ኦፊስ ጀምሮ በየመንገዱ የሚያነሳቸው ደግሞ ካምፔኖች አሉ በአጭር ጊዜ በጣም ብዙ መዳሰስ የሚቻልባቸውና በዚህ ሂደት በደንብ ለማሳመር እየሞከርን ነው ከዛ ውጪ ለእይታ ማራኪ እንዲሆን ግሪን ከማድረግ አንፃር ብዙ ጥረቶችን እያደረግን ያለነው ቀለል ያሉ ሳሮችን በመትከል እሱን እያራባን የማስፋት ነገር ሰዎች ከግቢ በመጡበት ጊዜ ተኝተው የቆዩ ሰዎች ለናፈሱ በመጡበት ጊዜ ቀለል ያለ አካባቢዎችን ማየት የሚችልበትንም ነገር እንደዚህም የውሃ መተላለፊያዎችና ሲዌሬጅ ሲስተም ወይም እንደዚህ ድሬኔጆቹ ጠረን እንዳይኖራቸውና ንጹህ እንዲሆኑ የሚደረጉ ስራዎች እንደዛው ያሉ ሌላው ግን ዴይሊ አክቲቪቲዎች ያው ሰራተኞች በራሳቸው እንደ ስራቸው ተመድበው መስራት እንዳለን ያለው ይሄን ለማስቀደልና ዋናው አሁን ያለውንም ለማስቀጠል ትልቅ ትኩረት ሰጥቶ እየተሰራ ነው የሚገኘው ከኛ ጋር ብቻ ሳይሆን ቅድም ያልናቸው መንበር ሆስፒታሎችም ጭምር ይሄንን ኢኒሺዬቲቭ ወደ ታች ያወረዱ በደንብ በትኩረት እየተሰራ ያለበት ሁኔታ ነው